ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች፣ በዚህ ቪዲዮ በማይክሮሶፍት ወርድ ላይ ኪውአር ኮድ እንዴት ክሬት ማድረግ እንደምትችሉ የማሳያችሁ ይሆናል። እንግዲህ ፐርሰናል ኢንፎርሜሽናችሁን በቀላሉ ለሰዎች በኪውአር አማካኝነት ሼር ማድረግ ትችላላችሁ ማለት ነው። ስለዚህ ማይክሮሶፍት ወርድ ብቻ በመጠቀም ፐርሰናል ኢንፎርሜሽናችሁን ወደ ኪውአር ኮድ እንዴት አድርጋችሁ መቀየር እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል። እዚህ ጋር ዲስፕሌይ ባርኮድ ዲስፕሌይ ባርኮድ ብላችሁ ትጽፋላችሁ። ሳይዙን ከፍ ላድርግላችሁ። ዲስፕሌይ ባርኮድ ዘን ኮቴሽን ምልክት እንጽፋለን። ከዛ ለምሳሌ እዚህ ጋር ኔም ዘን ኢሜል አድረሳችሁን ትጽፋላችሁ። ፎን ለምሳሌ አድሬስ እንደዚህ ከጻፈን በኋላ ኮቴሽኑን እንዘጋለን። ዘንድ ኪውአር ከዛ ሰሌክት አድርጋላችሁ እስከዚህ ያለውን። ዘንድ በኪቦርዳችሁ ላይ Ctrl+F9 ከዛ እዚህ ጋር ራይት ክሊክ ታደርጋላችሁ። ዘንድ እቺኛውን ትመርጣላችሁ። ቶግል ፊልድ ኮድስ እዚች ጋር አንድ ክሊክ ስታደርጉት አውቶማቲካሊ ወደ ኪውአር ኮድ ይቀይርላችኋል ማለት ነው። በዚህ መንገድ የፐርሰናል ኢንፎርሜሽናችሁን በቀላሉ ወደ ኪውአር ኮድ መቀየር ትችላላችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።